ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 6 ከዚያም እግዚአብሔር ሙሴን አሁን በፈርዖን ላይ የማደርገውን ታያለህ። ከኃያሉ እጅ የተነሳ እንዲሄዱ ይለቃቸዋል፣ ከኃያሉ እጅ የተነሳ ከሀገሩ ያስወጣቸዋል አለው። እግዚአብሔርም ሙሴን አለው፣ እኔ እግዚአብሔር ነኝ፣ ሁሉን የሚችል አምላክ ሆኜ ለአብርሃም፣ ለይስሐቅ፣ ለያዕቆብ ተገለጥኩላቸው። ነገር ግን እግዚአብሔር በተባለው ስሜ ራሴን አልገለጥኩላቸውም። በእንግድነት የሚኖሩባትን የከነዓንን ምድር እንድሰጣቸው ከእነሱ ጋር ቃል ኪዳን ገብቻለሁ። ደግሞም በግብፃውያን ስር በባርነት ሆነው ያሰሙትን የእስራኤላውያንን የስቃይ ድምፅ ሰምቻለሁ፣ ኪዳኔንም አስታውሻለሁ። ስለዚህ ለእስራኤላውያን እንዲህ በላቸው፣ እኔ እግዚአብሔር ነኝ። ከግብፃውያን ቀንበር አወጣችኋለሁ፣ ለእነርሱ ባሪያ ከመሆን ነፃ አወጣችኋለሁ። በተዘረጋሽ ክንድና በታላቅ ፍርድ እቤዣችኋለሁ፣ የራሴ ሕዝብ አደርጋችኋለሁ። እኔም አምላክ እሆናችኋለሁ። ከግብፃውያን ቀንበር ያላቀቅኳችሁ እኔ እግዚአብሔር አምላክ መሆኔን ታውቃላችሁ። ከዚያም ለአብርሃም፣ ለይስሐቅ፣ ለያዕቆብ እሰጣችኋለሁ ብዬ ወደ ማልኩላቸው ምድር አወጣችኋለሁ፣ ርስት አድርጌም እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴ ይህንን ለእስራኤላውያን ነገራቸው። ተስፋ ከመቁረጣቸውና ካስፈሪ እስራታቸው የተነሳ ግን አላዳመጡትም። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ሂድና ለግብፅ ንጉሥ ለፈርዖን እስራኤላውያንን ከሀገሩ እንዲወጡ ይፈቅድላቸው ዘንድ ንገረው። ሙሴ ግን እግዚአብሔርን እስራኤላውያን ያልሰሙኝ ፈርዖን እንዴት ይሰማኛል? እኔ ለራሴ ተብታባ ሰው ነኝ አለው። በዚህ ሁኔታ እግዚአብሔር ስለ እስራኤላውያንና ስለ ግብፅ ንጉሥ ስለ ፈርዖን ለሙሴ ለአሮን ነገራቸው። እስራኤላውያንንም ከግብፅ እንዲወጡ አዘዛቸው። የቤተሰቡ አለቆች እነዚህ ነበሩ። የእስራኤል የበኩር ልጅ የሮቤል ልጆች ሄኖ፣ ፊሎስ፣ አስሮን፣ ከርሚ እነዚህ የሮቤል ነገድ ናቸው። የስምዖን ወንዶች ልጆች ዩሙኤል፣ ያሚን፣ አሃድ፣ ያኪን፣ ያሆርና የከነዓናዊቷ ልጅ ሳኡል ነበሩ። እነዚህ የስምዖን ነገድ አባቶች ናቸው። በትውልዳቸው መሰረት የሌዊ ወንዶች ልጆች ስሞች እነዚህ ነበሩ፣ ጌድሶን፣ ቃት፣ ሜራር ናቸው። ሌዊ 137 ዓመት ኖረ። የጌዲዮንን ወንዶች ልጆች በትውልዳቸው ሉቢና ሰሚኢ ነበሩ። የቃት ወንዶች ልጆች አንበረም፣ ይስዓር፣ ኬብሮንና ኡዙኤል ነበሩ። ቃት 130 ዓመት ኖረ። የሚራራ ወንዶች ልጆች ሙሃሊ፣ ሙሲ ነበሩ። ከትውልዳቸው መሰረት የሌዊ ነገዶች እነዚህ ናቸው። አንበረም የእህቱን እናት ዮካብድን አገባ። እርሷም አሮንንና ሙሴን ወለደችለት። አንበረም 137 ዓመት ኖረ። የይስዓር ወንዶች ልጆች ቆሬ፣ ናፌግና ዝክሪ ነበሩ። የኡዙኤል ወንዶች ልጆች ሚሳኤል፣ ኤልፋዳንና ስትሪ ነበሩ። አሮንም የአሚናዳብን ልጅ የነአሶንን እህት ኤልሳቤጥን አገባ። እርሷም ናዳብን፣ አብድዩን፣ አልዓዛርን፣ ኢታምርን ወለደችለት። የቆሬ ወንዶች ልጆች አሴር፣ ሕልቃናና አብያሳፍ ነበሩ። እነዚህ የቆሬ ነገድ ጎሳ ናቸው። የአሮን ልጆች አልዓዛር ክፋትኤል ሴት ልጆች አንዷን አገባ። እርሷም ፊንሐስን ወለደችለት። እነዚህ እንደየነገዳቸው የሌዋውያን ጎሳዎች አለቆች ነበሩ። እግዚአብሔር እስራኤላውያንን በየሰራዊታቸው ከግብፅ አውጡ ብሎ የነገራቸው እነዚህ ሁሉ አሮንንና ሙሴን ነበር። ስለ እስራኤላውያን ከግብፅ መውጣት የግብፅን ንጉሥ ፈርዖንን ያናገሩትም እነዚሁ ነበሩ። እግዚአብሔር ሙሴን ከግብፅ በተናገረው ጊዜ እንዲህ አለው፣ እኔ እግዚአብሔር ነኝ። የነገርኩህን ሁሉ ለግብፅ ንጉሥ ለፈርዖን ንገረው። ሙሴ ግን እግዚአብሔርን እንዲህ አለው፣ ፈርዖን ምን ብሎ ይሰማኛል? አንደበቴ ኮልታፋ ነው። ምዕራፍ 7 እግዚአብሔር ሙሴን እንዲህ አለው፣ ልብ በል፣ እኔ አንተን ለፈርዖን እንደ አምላክ አድርጌሃለሁ። ወንድምህ አሮንንም ያንተ ነቢይ ይሆናል። እኔ የማዝህን ሁሉ ትናገራለህ። ወንድምህ አሮንም እስራኤላውያንን ከአገሩ እንዲወጡ ይለቃቸው ዘንድ ለፈርዖን ይናገረዋል። እኔ ግን የፈርዖንን ልብ አደነድነዋለሁ። ተአምራዊ ምልክቶችን ድንቆችን በግብፅ ላይ በብዛት ባደርግም እንኳን አይሰማችሁም። ከዚያም እጄን በግብፅ ላይ አደርጋለሁ፣
በኃያል ፍርድም ሰራዊቴን ሕዝቤን እስራኤላውያንን አወጣለሁ። እጄን በግብጽ ላይ ስዘረጋና እስራኤላውያንን ከዚያ ሳወጣ ግብጻውያን እኔ እግዚአብሔር መሆኔን ያውቃሉ። ሙሴና አሮን እግዚአብሔር እንዳዘዛቸው አደረጉ። ፈርዖንንም ባናገሩበት ጊዜ ሙሴ ዕድሜው 80 ዓመት አሮን ደግሞ 83 ዓመት ነበር። እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ ፈርዖን ተአምር አሳዩኝ ባላችሁ ጊዜ አሮንን እንዲህ በለው፣ በትርህን ውሰድና በፈርዖን ፊት ጣላት፣ ከዚያም እባብ ትሆናለች። ስለዚህ ሙሴና አሮን ወደ ፈርዖን ሄደው እግዚአብሔር እንዳዘዛቸው አደረጉ። አሮን በትሩን በፈርዖን በሹማምንቱ ፊት ጣላት፣ እባብም ሆነች። ከዚያም ፈርዖን ጠቢባኑን መተተኞቹን ጠራ። የግብጽ አስማተኞችም በድብቅ ጥበባቸው ያንኑ አደረጉ። እያንዳንዱ የያዛትን በትር ጣለ፣ እባብም ሆነች። ነገር ግን የአሮን በትር የእነሱን በትሮች ዋጠች። ሆኖም የፈርዖን ልብ ደነደነ፣ እግዚአብሔር ተናግሮ እንደነበረው አላዳመጣቸውም። ከዚያም እግዚአብሔር ሙሴን እንዲህ አለው፣ የፈርዖን ልብ ደነደነ፣ ሕዝቡን ለመልቀቅም አልፈቀደም። ወደ ውሃው በሚሄድበት ጊዜ ማልደ ወደ ፈርዖን ሂድ፣ እንድታገኘውም በአባይ ዳር ተጠባበቅ። ወደ እባብ ተለውጣ የነበረችውንም በትር በእጅ ያዝ። ከዚያም እንዲህ በለው፣ የዕብራውያን አምላክ እግዚአብሔር ሕዝቤ በምድረ በዳ ያመልኩኝ ዘንድ እንዲሄዱ ልቀቃቸው ብዬ እንድነግርህ ላከኝ። አንተ ግን እስካሁን ድረስ እሺ አላልክም። እግዚአብሔር የሚለው ይህ ነው፣ እኔ እግዚአብሔር እንደሆንኩኝ በዚህ ታውቃለህ። በዚህች በእጄ በያዝኳት በትር የአባይን ውሃ እመታለሁ፣ ወደ ደምም ይለወጣል። በአባይ ወንዝ ውስጥ ያለው አሳ ይሞታል፣ ወንዙም ይከረፋል። ግብጻውያንም ውሃውን መጠጣት አይችሉም። እግዚአብሔር ሙሴን አለው፣ አሮንን በትርን ውሰድና በግብጽ ውሆች ላይ ይኸውም በምንጮች፣ በቦዮች፣ በኩሬዎችና በውሃ ማጠራቀሚያዎች ላይ እጅን ዘርጋ ብለህ ንገረው። ወደ ደምም ይለወጣሉ። ከእንጨትና ከድንጋይ በተሰሩ ውሃ መያዣዎች ውስጥም ሳይቀር በግብጽ ምድር ደም በየቦታው ይሆናል። ሙሴና አሮንም እግዚአብሔር እንዳዘዛቸው አደረጉ። እርሱም በንጉሱና በሹማምንቱ ፊት በትሩን አንስቶ የአባይን ወንዝ ውሃ መታ። ውሃውም በሙሉ ወደ ደም ተለወጠ። በአባይ ያሉት ዓሦች ሞቱ። ወንዞቹም ከመከርፋታቸው የተነሳ ግብጻውያን ውሃውን ሊጠጡት አልቻሉም። በግብጽ ምድር ሁሉ ደም ነበረ። የግብጽ አስማተኞችም በድብቅ ጥበባቸው ተመሳሳይ ነገርን አደረጉ። የፈርዖን ልብ ደነደነ። ልክ እግዚአብሔር እንደተናገረው ሙሴንና አሮንን አልሰማቸውም። ተመልሶም ወደ ቤተ መንግስቱ ገባ እንጂ ይህንን ከቁም ነገር አልቆጠረውም። ግብጻውያን ሁሉ የወንዙን ውሃ መጠጣት ባለመቻላቸው ውሃ ለማግኘት የአባይን ዳር ይዘው ጉድጓድ ቆፈሩ። እግዚአብሔር አባይን ከመታ 7 ቀናት አለፈ። ምዕራፍ 8 ከዚያም እግዚአብሔር ሙሴን አለው፣ ወደ ፈርዖን ዘንድ ሄደህ እንዲህ በለው፣ እግዚአብሔር የሚለው ይህን ነው፣ እኔን ያመልኩኝ ዘንድ ሕዝቤን ልቀቅ። እነርሱን ለመልቀቅ እምቢ ብትል አገርህን ሁሉ በጓጉንቸር መቅሰፍት እመታዋለሁ። አባይ በጓጉንቸር ይሞላል። ወጥተውም ወደ ቤተ መንግሥትህ፣ ወደ መኝታ ክፍልህ፣ ወደ አልጋህ፣ ወደ ሹማምንቶችህ፣ ወደ ሕዝብ ቤቶች፣ ወደ ምድጆችህ፣ ወደ ቡቃያዎችህ ይገባሉ። ጓጉንቸሮቹ ወደ አንተ፣ ወደ ሕዝብህ፣ ወደ ሹማምንትህ ሁሉ ይመጡባችኋል። ከዚያም እግዚአብሔር ሙሴን አለው፣ አሮንን በትርን ይዘህ በምንጮች በቦዮችና በኩሬዎች ላይ እጅን ዘርጋ፣ ጓጉንቸርም በግብጽ ምድር ላይ እንዲወጡ አድርግ በለው። አሮንም በግብጽ ውሆች ላይ እጁን ዘረጋ፣ ጓጉንቸሮችም ወጥተው ምድሪቱን ሸፈኑ። ሆኖም ግን አስማተኞች በድብቅ ጥበባቸው ተመሳሳይ ነገርን ሰሩ። እነርሱም በግብጽ ምድር ላይ ጓጉንቸሮች እንዲወጡ አደረጉ። ፈርዖንም ሙሴንና አሮንን አስጠርቶ እንዲህ አላቸው፣ ጓጉንቸሮቹን ከኔና ከሕዝቤ ያርቅ ዘንድ ወደ እግዚአብሔር ጸልዩልኝ። ከዚያም ለእግዚአብሔር መስዋዕትን ትሰዉ ዘንድ ሕዝቡ እንዲሄዱ ፈቅዳለሁ። ሙሴም ፈርዖንን በአባይ ወንዝ ካሉት በቀር ከአንተና ከቤቶች ጓጉንቸሮቹ እንዲወጡ ለአንተም ለሹማምንትህም ለሕዝብም የምጸልይበት ጊዜ እንድትወስን ለአንተ ትቼዋለሁ አለው። ፈርዖንም ነገ ይሁን አለው። ሙሴም እንዲህ ብሎ መለሰ፣ እንደ አምላካችን እንደ እግዚአብሔር ያለ ማንም እንደሌለ ታውቅ ዘንድ አንተ እንዳልከው ይሆናል። ጓጉንቸሮቹም ከአንተና ከቤቶች ከሹማምንትህና ከሕዝብ ተወግደው በአባይ ወንዝ ብቻ ይወሰናሉ። ሙሴና አሮን ከፈርዖን ዘንድ ከተመለሱ በኋላ
በፈርዖን ላይ እግዚአብሔር ስላመጣቸው ጓጉንቸሮች ሙሴ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን እንደለመነው አደረገ። ጓጉንቸሮቹም በየቤቱ ውስጥ በየግቢውና በየሜዳው ሞቱ። በአንድ ላይ ሰብስበውም ከመሯቸው። ምድሪቱም ከረፋች። ፈርዖን ችግሩ ጋብ ማለቱን ባየ ጊዜ ልክ እግዚአብሔር እንደተናገረው ልቡን በማደንደን ሙሴንና አሮንን አልሰማቸውም። ከዚያም እግዚአብሔር ሙሴን አሮንን በትርህን ሰንዝረህ የምድርን ትቢያ ምታ በለው። ከዚያም በግብጽ ምድር ያለው ትቢያ ሁሉ ተናካሽ ትንኝ ይሆናል አለው። እነርሱም እንዲሁ አደረጉ። አሮን በትሩን እንደያዘ እጁን ሲዘረጋና የምድሪቱን ትቢያ ሲመታ በግብጽ ምድር ያለው ትቢያ ሁሉ ተናካሽ ትንኝ ሆነ። ሰውንም ሆነ እንስሳውን ተናካሽ ትንኝ ወረረው። ነገር ግን አስማተኞች በድብቅ ጥበባቸው ተናካሽ ትንኞችን ለመፍጠር ሲሞክሩ አልቻሉም። ተናካሽ ትንኞቹም ከሰውና ከእንስሳት ላይ አልወረዱም ነበር። አስማተኞቹም ፈርዖንን ይህ የእግዚአብሔር ጣት ነው አሉት። ነገር ግን የፈርዖን ልብ ደንድኖ ስለነበር ልክ እግዚአብሔር እንደተናገረው አልሰማቸውም አለ። ከዚያም በኋላ እግዚአብሔር ሙሴን እንዲህ አለው፣ በጧት ተነስተህ ፈርዖን ወደ ውሃ በሚወርድበት ጊዜ ከፊቱ ቀርበህ እንዲህ በለው፣ እግዚአብሔር የሚለው ይህንን ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ። ሕዝቤ እንዲሄዱ ባትለቃቸው በአንተና በሹማምንት ላይ በሕዝብና በቤቶች ላይ የዝንብ መንጋን እሰዳለሁ። ያረፉበት መሬት እንኳ ሳይቀር የግብፃውያን ቤቶች ሁሉ ዝንብ ብቻ ይሆናሉ። በዚያች ዕለት ግን ሕዝቤ የሚኖርባትን የጌሤምን ምድር የተለየች አደርጋታለሁ። እኔ እግዚአብሔር በዚህች ምድር እንዳለው ታውቅ ዘንድ የዝንብ መንጋ በዚያ አይኖርም። በሕዝቤና በሕዝብህ መካከል ልዩነትን አደርጋለሁ። ይህ ታምራዊ ምልክት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። አስጨናቂ የዝንብ መንጋ በፈርዖን ቤተ መንግስትና በሹማምንቱ ቤቶች ላይ ወረደ። መላው የግብጽ ምድር ከዝንቡ የተነሳ ተበላሽቶ ነበር። ከዚያም ፈርዖን ሙሴንና አሮንን አስጠርቶ ሂዱና በዚያ ምድር ለአምላካችሁ ሰዉ አላቸው። ሙሴ ግን እንዲህ አለ፣ ይህ ትክክል አይሆንም። ለአምላካችን ለእግዚአብሔር የምናቀርበው መስዋዕት በግብፃውያን ዘንድ አስጸያፊ ነው። ታዲያ በእነርሱ ዓይን አስጸያፊ የሆነውን መስዋዕት ብናቀርብ አይወግሩንም? ለአምላካችን ለእግዚአብሔር እርሱ እንዳዘዘን መስዋዕት ለመሰዋት ወደ ምድረ በዳ የ3 ቀን መንገድ መሄድ አለብን። ፈርዖንም ለአምላካችሁ ለእግዚአብሔር በምድረ በዳ መስዋዕት እንድትሰዉ ፈቅድላችኋለሁ፣ ነገር ግን ርቃችሁ እንዳትሄዱ ለእኔም ጸልዩልኝ አላቸው። ሙሴም እንዲህ አለ፣ ካንተ እንደተለየው ወዲያው ወደ እግዚአብሔር እጸልያለሁ። ነገም ዝንቡ ሁሉ ከፈርዖን ከሹማምንቱና ከሕዝቡ ይወገዳል። ብቻ ሕዝቡ ለእግዚአብሔር መስዋዕት እንዲሰዋ ባለመፍቀድ ከዚህ ቀደም ፈርዖን አታሎን እንደነበረው አሁንም እንዳያደርግ እርግጠኛ ይሁን። ከዚያም ሙሴ ከፈርዖን ተለይቶ ወደ እግዚአብሔር ጸለየ። እግዚአብሔርም ሙሴ የለመነውን አደረገ። የዝንቡም መንጋ ከፈርዖን ከሹማምንቱና ከሕዝቡ ተወገደ። አንድም ዝንብ እንኳን አልቀረም። በዚህ ጊዜ እንኳን ፈርዖን ልቡን አደነደነ እንጂ ሕዝቡን አልለቀቀም። ምዕራፍ 9። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ወደ ፈርዖን ሂድና እንዲህ በለው፣ የዕብራውያን አምላክ እግዚአብሔር የሚለው ይህንን ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ። አሁንም እንዳይሄዱ ብታደርግና ብትከለክላቸው የእግዚአብሔር እጅ በመስክ ላይ ባሉት እንስሳት፣ በፈረሶችህና በአህዮችህ፣ በግመሎችህና በቀንድ ከብቶችህ፣ በበጎችህና በፍየሎች ላይ አስከፊ መቅሰፍት ያመጣብሃል። ነገር ግን እግዚአብሔር በእስራኤልና በግብጽ እንስሳት መካከል ልዩነትን ያደርጋል። ይኸውም የእስራኤል የሆነው ማንኛውም እንስሳ እንዳይሞት ነው። እግዚአብሔር ጊዜን ወስኖ እንዲህ አለ፣ በነገው ዕለት እግዚአብሔር በምድሪቱ ላይ ይህንን ያደርጋል። በማግስቱም እግዚአብሔር ነገሩን ፈጸመው። የግብፃውያን እንስሳት በሙሉ አለቁ። ነገር ግን የእስራኤላውያን ከሆኑት እንስሳት አንድም አልሞተም። ፈርዖን ያጣሩ ዘንድ ሰዎችን ልኮ ከእስራኤላውያኑ እንስሳት አንድም እንኳን አለመሞቱን ተገነዘበ። ያም ሆኖ ልቡ እንደደነደነ ስለነበር ሕዝቡን አልለቀቀም። ከዚያም እግዚአብሔር ሙሴንና አሮንን አላቸው፣ ከምድጃው እፍኝ አመድ ወስዳችሁ ሙሴ በፈርዖን ፊት ወደ ሰማይ ይበትነው። በግብጽ ምድር ሁሉ ትቢያ ይሆናል።
በምድሪቱ ሁሉ በሚገኙ ሰዎች እንስሳት ላይ መግል የያዘ እባጭ ይወጣል። ስለዚህ ከምድጃው አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው። መግል የያዘ እባጭም በሰዎችና በእንስሳት ላይ ወጣ። በእነርሱና በግብፃውያን ሁሉ ላይ እባጭ ወጥቶ ስለነበር አስማተኞቹ በሙሴ ፊት መቆም አልቻሉም። እግዚአብሔር ግን የፈርዖንን ልብ አደነደነ። እግዚአብሔር ለሙሴ እንደተናገረው ሙሴንና አሮንን መስማት አልፈለገም። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ማልደህ በጠዋት ተነስ፣ ከፈርዖን ፊት ቀርበህ እንዲህ በለው፣ የዕብራውያን አምላክ እግዚአብሔር የሚለው ይህ ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ፣ አለዚያ በአንተ በሹማምንትህና በሕዝብ ላይ የመቅሰፍቴን መዓት ሁሉ አሁን አወርድብሃለሁ። ይኸውም በምድር ሁሉ እንደኔ ያለ ማንም እንደሌለ ታውቅ ዘንድ ነው። አሁን እጄን ዘርግቼ አንተንና ሕዝብህን ከገጸ ምድር ላጠፋችሁ በሚችል መቅሰፍት በመታኋችሁ ነበር። ነገር ግን ኃይሌን እንዳሳይህና ስሜን በምድር ዙሪያ ሁሉ እንዲታወቅ ለዚህ አስነስቼሃለሁ። እስካሁንም በሕዝቤ ላይ እንደተነሳህ ነው፣ ይሄዱም ዘንድ አትለቃቸውም። ስለዚህ ነገ በዚህ ጊዜ ከተመሰረተችበት ጊዜ ጀምሮ እስካሁን ድረስ በግብፅ ላይ ወርዶ የማያውቅ አስከፊ የበረዶ ማዕበል እልካለሁ። ከብቶችህ በመስክ ላይ ያለህ ማንኛውም ነገር ወደ መጠለያ ይገቡ ዘንድ አሁን ትእዛዝ ስጥ። ምክንያቱም በበረዶ ወደ መጠለያ ባልገቡት በመስክ ላይ በቀሩት በማንኛውም ሰውና እንስሳት ላይ ወርዶባቸው ስለሚሞቱ ነው። የእግዚአብሔርን ቃል የፈሩት የፈርዖን ሹማምንት ባሮቻቸውን ከብቶቻቸውን ለማስገባት ተጣደፉ። የእግዚአብሔርን ቃል ችላ ያሉት ግን ባሮቻቸውን ከብቶቻቸውን በመስክ ላይ እንደነበሩ ተዋቸው። ከዚያም እግዚአብሔር ሙሴን በመላይቱ የግብፅ ምድር ባሉት ሰዎች፣ በእንስሳት እንዲሁም በምድሪቱ ላይ በሚበቅሉት ነገሮች ሁሉ ላይ በረዶ እንዲወርድ እጅህን ወደ ሰማይ አንሳ አለው። ሙሴም በትሩን ወደ ሰማይ ባነሳ ጊዜ እግዚአብሔር ነጎድጓድ በረዶ አወረደ፣ መብረቅም በምድሪቱ ላይ ሆነ። እግዚአብሔር በግብፃውያን ምድር በረዶን አዘነበ፣ በረዶ ወረደ፣ መብረቅም አብረቀረቀ። ግብፅ አገር ከሆነችበት ዘንድ አንስቶ በምድሪቱ ሁሉ እንደዚህ ያለ አስከፊ ማዕበል ሆኖ አያውቅም። በመላው ግብፅ በረዶ በመስክ ላይ ያለውን ሁሉ ሰዎችን፣ እንስሳትን መታ። በመስክ ላይ የበቀለውንም ሁሉ አጠፋ፣ ዛፉን ሁሉ ባዶ አስቀረ። በረዶ ያልወረደበት ቢኖር እስራኤላውያን የሚኖርባት የጌሴም ምድር ብቻ ነበረ። ከዚያም ፈርዖን ሙሴንና አሮንን አስጠራ፣ እንዲህም አላቸው፣ አሁንስ በድያለሁ። እግዚአብሔር ትክክል ነው፣ እኔና ሕዝቤ ግን ስተናል። መብረቅና በረዶ በስቶብናልና ወደ እግዚአብሔር ጸልዩልን፣ እንድትሄዱ ለቃችኋለሁ። ከዚህ በኋላ በዚህ የመኖር ግዴታ የለባችሁ። ሙሴም መልሶ ከከተማዋ በወጣው ጊዜ እጆቼን ለጸሎት ወደ እግዚአብሔር እዘረጋለሁ፣ አንተም ምድር የእግዚአብሔር እንደሆነች ታውቅ ዘንድ መብረቁ ያቆማል፣ ከእንግዲህ በኋላ በረዶ አይኖርም። ሆኖም አንተና ሹማምንትህ አሁንም ቢሆን እግዚአብሔር አምላክን እንደማትፈሩ አውቃለሁ። ተልባው አብቦ ገብሱም ፍሬ ይዞ ስለነበር ተልባውና ገብሱ ከጥቅም ውጭ ሆኑ። ስንዴውና አጃው ግን በዚያ ወቅት ባለማፍራቱ አልጠፋም ነበር። ከዚያ ሙሴ ከፈርዖን ተለይቶ ከከተማው ወጣ፣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱም በረዶም ቆመ፣ ዝናቡም በምድሪቱ ላይ መዝነቡን አቆመ። ፈርዖንም ዝናቡ፣ በረዶው፣ ነጎድጓዱ መቆሙን ባየ ጊዜ እንደገና በደለ። እርሱና ሹማምንቱ ልባቸውን አደነደኑ። ስለዚህ የፈርዖን ልብ ደነደነ። እግዚአብሔር ለሙሴ እንደተናገረው እስራኤላውያንን ይሄዱ ዘንድ አልለቀቃቸውም። ምዕራፍ 10 ከዚያም እግዚአብሔር ሙሴን እንዲህ አለው፣ ተመልሰህ ወደ ፈርዖን ሂድ። እነዚህን ተአምራዊ ምልክቶች በመካከላቸው ለማድረግ የፈርዖንን የሹማምንቱን ልብ አደንድኛለሁና፣ ይኸውም የግብፃውያንን እንዴት አድርጌ እንደቀጣኋቸውና በመካከላቸውም ምልክቶችን እንዴት እንዳደረግኩኝ ለልጆቻችሁና ለልጅ ልጆቻችሁ እንድትነግሩና እኔ እግዚአብሔር መሆኔንም እንድታውቁ ነው። ሙሴና አሮን ወደ ፈርዖን ሄደው እንዲህ አሉት፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ራስህን በፊቴ ለማዋረድ እስከ መቼ እምቢ ትላለህ? ሕዝቤ ያመልኩኝ ዘንድ ልቀቃቸው። እንዳይሄዱ ብትከለክላቸው ነገ በአገር ላይ አንበጣዎችን ደግሞ አመጣለሁ። አንበጣዎቹም ምድሪቱ እስከማትታይ ድረስ ይሸፍኗታል።
በመስክ ላይ ያቆጠቆጠ ያለውንም ሁሉ ሳይቀር ከበረዶ የተረፈውንም ጥቂቱን ሁሉ ይበሉታል። ያንተን የሹማምንትህንና የግብፃውያንን ቤቶች ሁሉ ይሞሏቸዋል። ይህም አባቶችህም ሆነ ቅድመ አያቶችህ በዚህ ምድር ከሰፈሩባት ጊዜ ጀምሮ እስካሁን ድረስ ከቶ አይተውት የማያውቁት አይነት ነው። ሙሴም ተመለሰና ከፈርዖን ተለይቶ ሄደ። የፈርዖንም ሹማምንት ይህ ሰው እስከ መቼ ወጥመድ ይሆንብናል? አምላካቸውን እግዚአብሔርን እንዲያመልኩ ሰዎቹን ልቀቃቸውና ይሂዱ፣ ግብፅ መጥፋቷን እስካሁን አልተገነዘብክምን? አሉት። ከዚያም ሙሴና አሮን ወደ ፈርዖን እንዲመጡ ተደረገ። ሂዱ፣ አምላካችሁ እግዚአብሔርን አምልኩ፣ ነገር ግን መሄድ የሚገባቸው የትኞቹ ናቸው? አለ። ሙሴም ለእግዚአብሔር በዓል ልናከብር ስለሆነ ወጣቶቻችንና ሽማግሌዎቻችንን፣ ወንድና ሴት ልጆቻችንን፣ የበግና የፍየል መንጋዎቻችንን እንዲሁም የቀንድ ከብቶቻችንን ይዘን እንሄዳለን አለ። ፈርዖንም እንዲህ አለ፣ ከሴቶቻችሁና ከልጆቻችሁ ጋር እንድትሄዱ እለቃችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ነገር ግን ተንኮል አስባችኋል፣ አይሆንም። ወንዶቹ ብቻ እንዲሄዱ እግዚአብሔርን እንዲያመልኩ አድርጉ። የጠየቃችሁት ይህንኑ ነው። ከዚያም ሙሴና አሮን ከፈርዖን ፊት እንዲወጡ ተደረገ። እግዚአብሔር ሙሴን የአንበጣ መንጋ ምድሪቱን እንዲወረር ከበረዶ የተረፈውን ሁሉና በማሳም ላይ የበቀለውን ሁሉ ጠርጎ እንዲበላ እጅህን በግብፅ አገር ላይ ዘርጋ አለው። ስለዚህ ሙሴ በግብፅ አገር ላይ በትሩን ዘረጋ። እግዚአብሔርም በዚያ ቀንና ሌሊት በሙሉ በምድሪቱ ላይ የምስራቅን ነፋስ እንዲነፍስ አደረገ። በማግስቱም ነፋሱ አንበጣዎችን አመጣ። እነርሱም ግብፅን በሙሉ ወረሩ። ስፍር ቁጥር የሌላቸው ሆነው የአገሪቱን ዳር ድንበር ሁሉ አለበሱ። እንዲህ ያለ የአንበጣ መዓት ከዚህ ቀደም አልነበረም፣ ወደፊትም ደግሞ አይኖርም። ምድሩ ሁሉ ጠቁሮ እስኪጨልም ድረስ አለበሱት። ከበረዶ የተረፈውንም መስክ ላይ የበቀለውንም በዛፍ ላይ ያለውንም ፍሬ ሁሉ ጠርገው በሉ። በግብፅ ምድር ሁሉ በዛፍ ላይ ወይም በተክል ላይ አንዳችም ቅጠል አልተረፈም ነበር። ከዚያም ፈርዖን ሙሴን አሮንን በፍጥነት አስጠርቶ እንዲህ አላቸው፣ በአምላካችሁ በእግዚአብሔር በእናንተም ላይ ኃጢአትን ሰርቻለሁ። እንግዲህ አሁን አንድ ጊዜ ደግሞ ኃጢአቴን ይቅር በሉኝና ይህንን ቀሳፊ መዓት እንዲያስወግድልኝ አምላካችሁን እግዚአብሔርን ለምኑልኝ። ሙሴም ከፈርዖን ዘንድ ወደ እግዚአብሔር ጸለየ። ከዚያም እግዚአብሔር ነፋሱን ወደ ብርቱ የምዕራብ ነፋስ ለወጠው። ያም ነፋስ አንበጣዎቹን እየነዳ ወደ ቀይ ባህር ከተታቸው። በግብፅ ምድር በየትኛውም ቦታ አንድም አንበጣ አልቀረም። እግዚአብሔር ግን የፈርዖንን ልብ አደነደነ። ፈርዖንም እስራኤላውያን እንዲሄዱ አልፈቀደም። ከዚያም እግዚአብሔር ሙሴን በግብፅ ላይ ድቅድቅ ጨለማ እንዲወርድ እጅን ወደ ሰማይ ዘርጋ አለው። ሙሴም እጁን ወደ ሰማይ ዘረጋ። በመላው ግብፅ ላይ ለ3 ቀናት ድቅድቅ ያለ ጨለማ ሆነ። ለነዚህም 3 ቀናት ውስጥ አንዱ ሌላውን ማየት ወይም ከነበረበት ቦታ መንቀሳቀስ አይችልም ነበር። ይሁን እንጂ እስራኤላውያን በሚኖሩበት ስፍራ ሁሉ ብርሃን ነበር። ከዚያም ፈርዖን ሙሴን አስጠርቶ ሄዳችሁ እግዚአብሔርን አምልኩ፣ ሴቶቻችሁና ልጆቻችሁ ሳይቀሩ አብረዋችሁ ይሂዱ፣ በጎቻችሁ፣ ፍየሎቻችሁ፣ የጋማ ከብቶቻችሁ ብቻ እዚህ ይቅሩ አለው። ሙሴም እንዲህ አለው፣ ለአምላካችን ለእግዚአብሔር መስዋዕትን የሚቃጠል መስዋዕት እንድንሰዋ ፍቀድልን። እንስሶቻችን ሁሉ አብረው መሄድ አለባቸው፣ አንድ ሰኮና እንኳን አይቀርም። ከእንስሶቻችን መካከል ለአምላካችን ለእግዚአብሔር አምልኮ የምናቀርበው ይኖራሉ። ሆኖም እዚያ ከመድረሳችን በፊት እግዚአብሔርን ለማምለክ የምናቀርበው እንስሳ የትኞቹ እንደሆኑ አስቀድመን ለይተን ማወቅ አንችልም። ነገር ግን እግዚአብሔር የፈርዖንን ልብ አደነደነ። ፈርዖንም ሕዝቡን ለመልቀቅ አልፈቀደም። ፈርዖንም ሙሴን ከፊቴ ጥፋ፣ ሁለተኛ እኔ ዘንድ እንዳትደርስ፣ ፊቴን ባየህበት በዚያ ቀን ፈጽመህ እንደምትሞት እወቅ አለው። ሙሴም እንዳልከው ይሁን፣ ዳግመኛ ከፊትህ አልደርስም አለው። ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 11 እግዚአብሔር ሙሴን እንዲህ አለው፣ በፈርዖንና በግብፅ ላይ አንድ ሌላ መቅሰፍትን አወርድባቸዋለሁ። ከዚያም በኋላ ፈርዖን ይለቃቸዋል። ሲለቃችሁ አንዳችሁን ሳይቀር ያስወጣቸዋል። ለእስራኤል ሕዝብ ለወንዶቹም ሆነ ለሴቶቹ የብርና የወርቅ ዕቃዎችን ከጎረቤታቸው ስጡን ብለው እንዲወስዱ ንገራቸው። እግዚአብሔር እስራኤላውያንን በግብፅ ዘንድ ሞገስ እንዲያገኙ አደረጋቸው። ሙሴም በግብፅ ምድር
በፈርዖን ሹማምንትና በመላው ሕዝብ ዘንድ እጅግ የተከበረ ሰው ሆነ። ከዚያ በኋላ ሙሴ እንዲህ አለ፣ እግዚአብሔር የሚለው ይህን ነው፣ እኩለ ሌሊት ሲሆን በመላው የግብጽ ምድር ላይ አልፋለሁ። በዙፋኑ ላይ ከተቀመጠው ከፈርዖን ልጅ አንስቶ የወፍጮ መጅገፊ እስከሆነችው እስከ ባሪያይቱ ልጅ ድረስ በግብጽ ምድር በኩር ሆኖ የተወለደ ወንድ ልጅ ሁሉ ይሞታል። እንዲሁም የቀንድ ከብቱ በኩር በሙሉ ያልቃል። በግብጽ ምድር ሁሉ ከዚህ በፊት ያልተሰማ ወደፊትም የማይሰማ ታላቅ ዋይታ ይሆናል። በእስራኤላውያን ዘንድ ግን በሰውም ሆነ በእንስሳት ላይ ውሻ እንኳን አይጮህባቸውም። በዚህም እግዚአብሔር በግብጻውያንና በእስራኤላውያን መካከል ልዩነት የሚያደርግ መሆኑን ታውቃላችሁ። ሹማምንትህ በሙሉ ወደኔ ይመጣሉ፣ እጅ እየነሱም አንተም ሆንክ የምትመራቸው ሰዎች በሙሉ ውጡልን ብለው ይለምኑናል። እኔም ከዚያ በኋላ እሄዳለሁ። ከዚያም ሙሴ በታላቅ ቁጣ ከፈርዖን ዘንድ ወጣ። እግዚአብሔር ሙሴን ድንቅ ሥራዎቼ በግብጽ ምድር በብዛት ይታዩ ዘንድ ፈርዖን እናንተን አይሰማችሁም አለው። ሙሴና አሮንም እነዚህን ድንቅ ተአምራት በፈርዖን ፊት አደረጉ። ነገር ግን እግዚአብሔር የፈርዖንን ልብ አደነደነ። ፈርዖንም እስራኤላውያንን ከአገሩ ለቀው እንዲሄዱ አልፈቀደም። እያዳመጣችሁ ያላችሁ ሁሉ እግዚአብሔር ዘመናችሁን ይባርክ። ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተባረኩ።